ቪትስን ስትመጻደቅባት የበለጠው ሊኖረኝ ይችላል። የሰው ልክ ሳታቅ የማንም ምንድነው ምን የሰው ልክ አያውቅም አሉ። ስለዚህ ባየ ወሊና ሰውን ሲንበርባችሱ አንቀባጀቱልህ ነው ማከኛ ተውረንዳ ከናስ መኪና ቆርቆሮ መሆን ተቀለ ቤት ህንጻ ምናምን ስላለ ታካብዳለህ እንዴ? ኮልኩሌ ሰብስበክ ይሄኔ እኮ ጭንቅላት ከዛ ከሰበሰብከው ሀብትና ንብረት የተሻለ አይደለም። ሴት ልጅ እንዲህ ስትነካ ገና ምን ያለ ወንድ አይደለም ሲመታክ የዛኔ ለምን አትመታውም ነበር? አየህ ሴት ላይ ሲሆን እጃቸው እንዲህ ያረጋቸው። ምክንያቱም ጭንቅላትክ የሚያስበው በምንድን ነው? በገንዘብህ ልክ በኪስህ ልክ ስለምታስብ ማለት ነው። ላፊያ ታውሪ እኔማ ክብር ቢገባ አከም ጅርቱ ከበጀምቱ ታፎር ዶርቶ ታኮ በኩማ ጅርተን ሁንዳቴ ነጋንኮ ስምብራ ሀገው አራቤ ዚነሞ ኤኞ ወጅን ዱፍቴ ማሊፍ ዱፍቴ ጀቹ ደንዴሱ ገሩ ሂመና ወይ ገራኪያ ዲያቴ እና ነመነ ብራ ዳበቱ ኩን አርጋ ጅርቱ ከነ ዱራ አበመና ሲፈንታ እኔ በቃ ጆሉም ማራወል በይና ዶጉማዳ ሰፈረ ሶኮቲ ጉደኔ ከራማቲ ዳኑ ፌስ በቃ ሲፉ መልጀቻ ቱሬ አቺን ሰበበ ኮአን ሙትዩ ወልደባ ቱረኔ አንቲ ወጂን አኩማ ቪዲዮ ደንገዳ ይላል ተናኘሊ አኩማ ኪሰኔ አኩማ ተሳአን ይላልም እና ነምቺ ኩነቲ ብልብሌ ነምቹ መንጀደ የኔ ከነቲ ብልብሌ ማልኔዳ ነናጀሳ ከነኔ ሲሳ ሰበበ ኬዳኒ አንጀደ አንቲን ሱኒስ ሞ እንዲሱ የዳ እኒ ኩኒስ በላው ፊዳይሮቹዳ ካናፍ አኒ አራ ደረከሰኔ ለከኒን ፊዴ ዱፌፍ ከነ ቦዴ ለማንሳንዩ ደረከያት አካን ካዶኔ ሰበበ ኮዳኒሞ ወነ ተኮ አካኑ ማምኔ ነው እሰንድሮ ዳበደን ኢሳብራሊ ዳበደን እሰነ ሂማቹ ዱጋ ጅርቱ ማሊዳፍ namni dirqama wal jaallachuu qaba wal fedhuu qaba wal injiraachuudhaaf malee humnaan miti inni sun humnaan deema inni kun immoo mallaqa qaba nan ajjeesisa waan baay'ee waliif yaadaa jiru waan ta'eef sababa koodhaan immoo lubbuun tokko akka hin barbaadu maaliidhaaf እንዴ kun waanuma ifaa jiru waan ta'eef isinillee ነው ወበቱ ጀደ ያዳ እና ዛሬ እንግዲህ ከዳጊ ጋር የመጣ ነው እንዳያችሁት ባለፈው ከአንቲ ጋር በተለቀቀው ቪዲዮ ነው ምን እንደድንገት ነው ያየሁትና ከአንቲ ጋር በጣም ተጣልተዋል። ደውሎልኝ ነው የጠራኝ። አለቀውም እገለዋለሁ ይላል። ያንኛውም አለቀውም እገለዋለሁ። በእኔ ምክንያት ደግሞ ሰው ምንም እንዲሆን አልፈልግም። እኔ እሱን ማግኘትም ማውራትም ፈልጌ አይደለም አሁን ያገኘሁት። ነገር ግን በቃ እናንተ የኔ ቤተሰብ የወለዱ ብቻ አይደለም እናንተም ቤተሰቦች ስለሆናችሁ እየተፈጠረ ያለው ነገር ጥሩ አይደለም። ማለትም በኔ በሴትና በውሻ የመጣጠው ሳይበርድም አሉ። እኔ ይሄ ወዶኝ ይሁን ፈልጎኝ ይሁን ለምን ይሁን አላቅም። አንቲም እንደዛ ይላል ይሄም እንደዛ ይላል። እኔ ፈጣሪ ለሰጠኝ ሰው ካልሆነ አንድ ሰው ሀብታም ስለሆነ ስላልሆነ አይደለም እኔ ለወደውም ላገባውም ላከብረውም የምችለው እና በእኔ ምክንያት የምትደባደቡበት የምትጣሉበት ነገር እንዲኖር በፍጹም አልፈልግም። ቤጂ አንቺ ያልገባሽ ነገር አለ ለዛ ነው ላንቺ ምን ያክል መስዋዕት እየከፈልኩ ነው ታውቂያለሽ አይደለ? እሱ ደግሞ ያን ዳኒን ፈልጌ ሲመጣ ለአጋጣሚ በር ላይ ተገናኝተን ማየውን ነገር ሲያወራ ነበር። የኔ አብርሃም በግ መስዋዕት መስዋዕት እየሆንክልኝ ነው እያዘጋጀህልኝ ምን እያረክልኝ ያለኝ ቤጂ እኔ ላንቺ መሆኑ ምንም ነገር አይታይሽም እንዴ? እስኪ ዲዛይን ህይወቴን ላይፍ መስዋዕት እያረኩ እኔ ተደባደብክ ተፋለጥክ አያገባኝም። ለማንኛውም ልጁም የእጁን ያገኛል። ዛሬም የጠራኸኝ እሱን እንደምታስፈራራው እየፎከርክ ልትነግረኝ ነው? እኔ ፉከር አሉት ሁሉም ነገር በእጄ ስለሆነ አርጌ ነው ማሳይሽ። ለዛ እኮ እኔ በእኔ ምክንያት ከእንግዲህ ምንም ነገር ቢፈጠር በአንተና በአንተነህ መሀል እኔ አያገባኝም፣ ተጠያቂም አይደለሁም። አሁን እኮ ተጠያቂ ስለሆንሽ ስላልሆንሽ አይደለም እና ምንድነው በቃ እሱ ያደረገው ድርጊት የማይሆን ነገር ነው ያደረገው እኔ ላይ አይደለ? እሱ ጉዳያችሁን መጨረስ ትችላላችሁ። ወንድ እንደ ወንድነታችሁ ራሳችሁ መጨረስ ትችላላችሁ። ግን ወንድ እንደ ወንድነት ሲባል ድብድብ አይደለም። እኔ በቃ ለአንተም ሆነ ለሱ የራሴ ያለኝ ስሜትን ግልጽ አድርጌ ተናግሬያለሁ። ለሱ መናገር ያለብኝ ነገር ያለው ለአንተ መናገር ያለብኝ ነገር ያለው። ስለዚህ ምንድነው እንዴ እንደ ጻል ልጅ የሚያጣላችሁ ምንድነው እንዴ? ህይወት እኮ ነው አይደለም አይደለ? ግን እንደ ህፃን ልጅ ደግሞ ነገር እየሆነ ያዘው እሱ ስለሆነ ስለዚህ እኔ ከሱ ጋር ምንም ንክክ የለኝም አለ። ያን ቀን ነው ያወቅኩት።
ሶ እሱን ያውቀኛል። እኔ ላንቺ ምን አይነት እንትን እንዳለኝ ላንቺ ምን አይነት ሪአክሽን እንዳለኝ በደንብ ያውቃል። እኔ ያን ያክል አላውቅም ነበረ። ካለፈ በኋላ ነው የተረዳሁት ነገርየው ከደረሰብኝ በኋላ። ወራኑ መጋዛ እስራኤል ጎተን የጨራሽ እኮ አበዛችሁት። ምን አልሽኝ? አይ ጦር ሜዳ አደረጋችሁት እኮ እንዴ! ምን ማለት ነው? ሰው በሰላም መፍታት እየቻለ መነጋገር እየቻላችሁ እንደ ወጣት መግባባት እየቻላችሁ የዚህ ያክል አተካሮ አያስፈልግም። ገባክ? ለአንድ ሰውማ ጦርነት አልከፍትም። እኔ ያን ቀንም ብቻዬን መንጣቴ ነው እንደዚህ ሆንኩትኝና አሁን ስለሱ ታዩና እሱ በዚህ በ3 በ2 ቀን ውስጥ ጉዳዩ ያልቅ ችግር የለውም። ኦኬ አሁንም እየፎከርክና እሱን የሆነ ነገር ስላደረከው እኔን የምታገኝ መስሎ ነው ወይንስ በወንድም ላይ እጅን ማንሳት ሰላም የሚፈጥር ነገር ነው? እንደዛ ለማድረግ ሳይሆን አንድ ሰው እኔ መጣሁት ምናልባት እሱ ተናዶ የሆነ ነገር ስላለ በቃ ይቅርታ ልጠይቅህና በሱ ቦታ ይቅርታ ልጠይቅህና በቃ ከእንግዲህ ሰላም አወርዱ በሰላም አንተም ህይወትህን ምራ እሱም የራሱን ህይወት መርጦ አንቺ ማነሽ እሱ ሆነሽ ይቅርታ የምትጠይቂ? ማለት አለመግባባት እሺ ምን እሺ ይመስልሻል? አንቺ በሱ ቦታ ሆነሽ ይቅርታ ብትይኝ እኔ እሺ ልመልስልሻል? ቆይ አንቺ እኔ እንዴት ነው ያስብሽ? መኪና ቆርቆሮ መሆን ታውቃለህ? ቤት ህንጻ ምናምን ስላለ ታካብዳለህ እንዴ? ኮልኮሌ ሰብስበህ ይሄኔ እኮ ጭንቅላትህ ከዛ ከሰበሰብከው ሀብትና ንብረት የተሻለ አይደለም። ሴት ልጅ እንዲህ ስትነካ ገና ምን አለ ወንድ አይደለ ሲመታክ የዛኔ ለምን አትመታውም ነበር? አየህ ሴት ላይ ሲሆን እጃቸው እንዲህ ያረጋቸው። ምክንያቱም ጭንቅላትህ የሚያስበው በምንድን ነው? በገንዘብህ ልክ በኪስህ ልክ ስለምታስብ ማለት ነው። ላፊ አታውሪ። እኔማ ክብር ቢገባ አልፈልግም። ለዛ እኔ ላንቺ ያለኝን ክብር እንድታሳጭኝ አታድርጊ። ምን አከበርከኝ አቀለልከኝ? አንተ አታናረኝ። እኔ ስላከበርከኝ የምትጨምርልኝ ነገር አለ ወይንስ ስላዋረድከኝ የምትቀንስብኝ ነገር አለ? እኔ እኮ ግራ የሚገባኝ ማለት አይ ወንድ ልጅ በቃ በኪሳችሁ ልክ ነው የምታስቡት ሁላችሁም ተመሳሳይ ማለት ምን አለ አመለካከታችሁ ከገንዘባችሁ በላይ ቢሆን በቃ የሰው ልጅ ምስሊስ ታረጂ። በቃ አንተ ብቻ እኮ አይደለህም። በስራ ቦታም የማገኛቸው ብዙ ሰዎች አሉ የሰውን ልክና የሰውን ማንነት ሳያውቁ በለበሱት ሱፍና በሚነዱት መኪና ልክ የሚያስቡ ማለት ነው። መኪና ቆርቆሮ መሆኑን የዘነጉ ቢጋጭ እንደሚከሰከስ እሳት ቢነሳም ካምፓኒው እንደሚነድ መኪናውም እንደሚጠፋ የማይጠፋ ስብዕና ያልገነቡ በሚጠፋው ነገር የሚመኩስ ወንዶች ብቻ ሳይሆን ሰዎች ራሱ ማየትም መስማትም ያስጠላኛል። ይኸውልሽ ቤዛ አትሳሳች፣ ሁሉም ሰው አንድ አይደለም። ከመቶ ስንት ፐርሰንት ነው እስኪ እንግዲህ የባለ ሀብት ጉዳይ ማስፈጸም ሰርተህ ታውቃለህ? ወይም ደግሞ ሀብታሞች የሚውሉበት ምናልባት ምን አይነት ሀብታሞች እንዳልኩ ታውቃለህ? በገንዘብ ልክ ጭንቅላታቸውን የሚመሩ ወይንም ባላቸው ቁስ ልክ ማንነታቸውን የሚለኩ ማለት ነው። ሁሉም ማለት አይደለም። ሀብት ታውቃለህ፣ ገንዘብ ብቻ አይደለም። እውቀት ሀብት ነው። ማህበራዊ ህይወት ሀብት ነው። ቤተሰብ ሀብት ነው። ታውቃለህ፣ መንፈሳዊ ህይወት ሀብት ነው። ግን የኛ ሀብቶች ምን አይነት ሀብት ብቻ ነው ትኩረት? ገንዘብ። ጭንቅላት ከሌለክ ገንዘብ ቢኖርህ ምን ያደርግልሃል? ምን ላይ ኢንቨስት እንደምታደርገው እንኳን የማታውቅ ከሆነ ለምሳሌ ቤት ሰርቻለሁ፣ ልክ እንደ አንዳንድ ሀብታሞች ማለት ቤት ሰርቻለሁ፣ መኪና ገዝቻለሁ፣ ድርጅት አለኝ፣ አሁን የቀረኝ ሴት ብቻ ነው። ሴት አሻንጉሊት ነች። እንደ አሻንጉሊት ገዝታችሁ ማስቀመጥ እየቻሉ ሴት ልጅ እንደ ሸቀጥ ገዝቶ አሁን የቀረችኝ ሴት ነች፣ አሁን እሷን ላምጣ። መጀመሪያ የሴት ልጅ ዋጋ አንድ ወንድ ሊገባው ይገባል። የሪሌሽንሺፕ ሚኒንጉን ሊረዳ አንደርስታንድ ሊያደርግ ይገባዋል። መጀመሪያ ትዳር ለምን እንደምትመሰርት ከማን ጋር እንደምትመሰርት። ምክንያቱም ወጣትነት አለ፣ ግህለት አለ። ይሄንን ተጠቅመ ብቻ ሚስት ማግባት አይደለም። ነገ አባት ሆናለሁ ለልጆቼ፣ ለሚስቴ ከለላ ሆናለሁ፣ ሚስቴ የምታርፍበት የምትረካ የምትተማመንበት ወንድ መሆን እችላለሁ። ስንት ጥያቄ አለው። ወንድ ስለሆንክ ብቻ ሴት ስላገኘ አብረህ ትዳር አትመሰርትም። ሲጀመር ትዳር ከፈጣሪ ነው የሚሰጠው። ትዳር በምኞትና በፍላጎት ብቻ አይደለም። እሱ ላንቺ ነው። አንቺ እኮ ያልገባሽ ነገር አለ። የእውነት አሁን ላይ ብዙ ነገር እኔ
አንዳንዴ ይገርሙኛል አንዳንድ ሰዎች እና ቢያንስ የመጣላችሁን እድል እንኳን አይጠቀሙ። የእውነት እኔ ይገርመኛል። ዲቪ ወጣልሽ እያልከኝ ነው? ወይኔ ታድዬ ነው ሎተሪ ነው ይወጣልኝ። አለማወቅ። እሺ ጨረሽ? አለማወቅ። አንተ ራሱ አለማወቅ ብልህ ይሻላል። ስንት ዓመት እንደምኖር ታውቃለህ እዚህ ዓለም ላይ? በጣም አሁን አውርተን ስንለያይ ልሞት እችላለሁ፣ አንተም ልትሞት ትችላለህ። ገባህ? ግን 50 ወይ 60 ከዛ ምንድነው ድካም ነው ሞት ነው በቃ። እስከዛም ከደረስን ተመስገን ነው። ለዚህችው ልክ ደግሞ ገና ካዲያ ለዛ እኮ ነው ያልገባሽ ነገር አለ ምንጭ ከማትወደው ሰው ሲደክም እኮ የሆነ የሚያርፍበት የሆነ ነገር ያስፈልገዋል አይደል? አዎ። ስለዚህ ቢያንስ እሱን እንኳን እንዴት ቲንክ ማድረግ ያቅትሻል? ብዙ ቲንክ አደረኩ እኮ ብዙ ሂሳብ ሰራሁ፣ ብዙ ቲንክ አደረኩ፣ ኦቨር ቲንክ አደረኩ እኮ። ኧረ በስመ አብ። እሺ አሁን እኔ ለንግግርም ላተካራም አይደለም፣ የኛ ጉዳይ በእኛ ይልቅ። እንደ ቤተሰብ አከብርሃለሁ፣ እንደ አንድ ታላቅ ወንድም አከብርሃለሁ። ከዚህ ያለፈ ላንተ ምንም አይነት ፍላጎትም ሆነ ስሜት የለኝም። ከኔ ጋር ጊዜህን ባታቃጥል ደስ ይላል። የማይወድ ሰው ጋር መኖር ምን ያደርግልሃል? እኔ አላፈቅርክ አልወድክ። አንተ ከኔ ጋር ብትኖር ህይወትህ ምስቁልቁል ያለ ነው የሚሆን እንጂ ሰላም የሆነ ህይወት አትኖርም። በቃ ለአንተ የምሆነ ሴት አይደለሁም። አንተ ምናልባት ለኔ በጣም የምትሆን ሰው ትሆናለህ፣ በጣም በቃ የሚበልጥም ልትሆን ትችላለህ። በቃ እኔ ግን ለኔ በጭራሽ አትሆንም። በቃ አብሬ ልኖር አልችልም። እኔ አልሆነህም። እኔ እኮ ቤዚ ከልጅነት ጀምሮ እኮ ኮንፊደንስሽ ነው የሚገርመው። የሆነ ለዛም ነው ጭምር የምተማመንብሽ። እኔ እኮ ሲም ካርድ ሊሆን ይችላል በስምሽ አይደል? የእውነት እስኪ ምን አለ ሼር አድርግኝ እስኪ የሆነ የምትተማመኝበት። አሁን የሆነ ነገር እኔ ላንቺን ላርግልሽ ብል ምን አለ እስኪ አንድ ነገር ልንገርህ። ታላቅ ወንድሜ ምን እንደሚል ታውቃለህ? ሲተኛ ስራ ይውልና ድክም ሲለው ማታ ማታ ቁጭ ስንል እንደዚህ አቦ የሚያስጨንቀው ነገር እንትን ይለና አቦ አትጨነቁ ይላል። ምን ነው ባርች ስንለው ስትተኙ እንደምትረሱት ስሞትም ሁሉን ረሳዋለሁ ይላልና አንተ መመኪያ ያደረከው የምትመካበት ሀብት ንብረትህ፣ ህንጻ፣ የመሬት መንቀጥቀጥ ቢመጣ ባንዴ ያጠፋዋል። ዓለም ላይ ያለ ነገር አንዱም አያስመካ። ከሰማይ በታች አንድ እውነት ልንገርህ፣ ከሰማይ በታች የምትኖርበት መጠለያ ህንጻ ቤት ምናምን ቢልዲንግ አይደለም፣ መኪና ሬንጅ ሮቨር ምናምን ቪኤት ስላለህ አይደለም፣ ቅንጡ ቪላዎች ስላሉህ አይደለም። ከምድር በታች እናትህ፣ አባትህ፣ እህትህ፣ ወንድምህ እንኳን መመኪያ አይሆንም። መመኪያ ጸንቶ የሚኖር ከአንተ ጋር ፈጣሪ ብቻ ነው። ያ ልክ ነሽ። እኔ ነገርሽ እኮ ደስ ይለኛል። ደስ ይልሃል አይደል? ኮርጀ ሂደዋ እንግዲህ በስሜ ሲም ካርድም ቢኖረኝ እሱንም ቢሆን ትራንስፈር አደርግልሃለሁ። አሁን ያልሽው ነገር እኮ በእኔ ብቻ የሚመጣ ነገር አይደለም፣ ከመጣም እንደ አገር ነው አይደል? ያ ነገር ደግሞ ኢንሹራንስ ምናምን የሚባል ነገር አለ። ለዚህ እኮ ነው ገና ነሽ የምልሽ። ኦኬ ያልገባሽ ነገር አለ። ላስተሳሰባችሁ ኢንሹራንስ እንግባ። አሬ ፈጣሪ ያለ የኢትዮጵያ እሺ፣ እንደ ሀገር ከሆነ ይሄ ችግር እንደ አንድ ወንድ ያንተ ብቻ ችግር ካልሆነ ኢንሹራንስ እኔ የጤና ኢንሹራንስ፣ የመኪና፣ የቤት የነዚህ በተፈጥሮም ሆነ በሰው ሰራሽ አደጋዎች ለሚጠፉ ነገር ኢንሹራንስ ምናምን የሚገባ እንዳለ የሆነ ተወሰነ የእውቀት ደረጃ አለኝ። ያው በአንተ ደረጃ ባላውቅም ግን ደግሞ ለአመለካከትና ላስተሳሰብ በተለይ ደግሞ በኪሳቸው ተወጥረው ጭንቅላታቸው ዜሮ ለሆኑ ወንዶች ኢንሹራንስ እንዳለ ገና ዛሬ ነው የሰማሁት። ጠርቦ የሚያስተካክላቸው ኢንሹራንስ ምን ይባላል ስሙ? በዚሁ እንደውም ማወቅ ፈልጋለሁ። ብዙ ጆካ የሆኑ ወንዶች አሉ። አንቺ እኮ አልገባሽም አላወቅሽም የምልሽ ለዛ ነው። አሁን ቅድም የጠራሽው ነገር እኮ የአገር ውድቀትን ነው እየጠራሽ ያለሽ። አሁን መሬት መንቀጥቀጥ ምናምን ስትይ የኔ ንብረት ብቻ የሚጠፋ ነው የሚመስልሽ አይደል? ወይኔ አሳበህ እዚህ ቆመህ ይጠፋል። ብዙ ነገሮች ይጠፋሉ። አይሽ አሁን ለኔ ብቻ ብሎ የመሬት መንቀጥቀጥ የኔን ቤት ብቻ መርጦ አይመጣም። ለዚህ እኮ ነው ብሰይ የምልሽ። ለዚህ እኮ ነው እንትን የምልህ። አትመካ፣ አትደገፍበት። ምክንያቱም ሸንበቆ ነው፣ ድንገት ይሰበራል፣ ድንገት ይወጋሃል። ሰው እንኳን መመኪያ አይሆንም። እንኳን ግዑዝ ነገር እንኳን ቅራቅንቦ ሰርተህ ያመጣኸው ነገር አይደል እንዴ? የዚህ ያክል ትመጻደቅበታለህ? እስኪ ስለምተነፍሰው ኦክሲጅን አስብ።
እስኪ ቆመ ስለምትሄድበት እግር አስብ። የሰራልህ ፈጣሪን እንኳን በዚህ ልክ አልተደገፍከው። አየክ ሀብትህ ጭንቅላትህን ከመድፈኑ የተነሳ ስለ ፈጣሪህ እንኳን ያለህ መልካም አመለካከት ካንተ ጠፍቶ። አይሽ አንቺንም እኔንም ፈጣሪ በኩል መንገድ እያየን 24 ሰዓት እየሰጠን ብዙ ነገር እያደረገልን ነው። እስኪ እኔ የምተነፍሰውን አንቺ እየተነፈስሽ ነው አይደለ? ፈጣሪ ምናምን እያልሽ ከሱ ጋር አታነካኪ። እኔ ማምነው በስራ ነው ማምነው። በቃ የሰው ልጅ ከሰራ የሰው ልጅ ንብረት ካለው ህይወት አለው። በቃ ያ ነገር ከሌለው ግን እንዴት ነው የሆነ ሰው ሲያሪ ሶስተኛ እግር ይዛል አይደለ? ላክ እንደዛ ነው ይመስል ሁሌ ጎደሎ ነው የሚሆነው። ገባሽ? አሁን የሱን ነገር ለሱን ተው፣ ከሱ ጋር ታነካኪኝ በጭራሽ። እንዲሁም ደግመሽ ባታወሪብኝ ደስ ይለኛል። እኔ እና እሱ ብዙ የምናወራው ስላለ እኔ ጻድቅ ሆኜ የፈጣሪ መንገድ ላስተምርህ አይደለም የጠራሁህ። ነገር ግን በእጃችን ያለ የምናመሰግንበት ብዙ ነገር እያለ ያጣነውን እየቆጠረን የምናጉረመረምበት ስለበዛ ልልህም የፈለኩት በስሜ ሲም ካርድም ቢሆን ያለኝ ምንም ቢሆን ያለኝ የሰጠኝ አምላኬ አመሰግኜ እኖራለሁ። አንተም ግን አንድ መልእክት ልንገርህ፣ ባለህ ቅራቅንቦና ኮተት ተደግፈክ በዛ ልክ አታስብ። ለሰው ልጅ ክብርና ስብዕና ይኖርህ። አሁን እያወራሽ ያለሽው ብዙ የማይጠቅም ነገር ለእኔና ይልቁኑ መንጃ ፈቃድ አለሽ? ከሌለሽም እሱን እኛ እንሸፍነዋለን። እዛው የሚሰራ ሰው ስላለ የሆነች ቪክስ አለች ቤትና ዝም ብለሽ ፈጣሪ የሰጠሽን ነገር ከምታደቅሚ በሷ ትንሸራሸሪያለሽ ነው። እስኪ ያኝም ሀሳብሽን እናየዋለን። እኔ ዝም ብዬ በባዶ እያደረግኩሽ ይመስለኛል። ረጠብ ቀዝቀዝ እናደርገው አይደለ? በእግር ከምንሄድ በእጅ እንሂድ አላሉ አንዱ ሰውዬ። ከተቻለማ ጥሩ። ለካለ ነገሩ ዓለም ድንቃ ድንቅ ይባላል። እንደዛ የሚቻል ከሆነ ምን ሆነሽ? ለካ አታረፈም ገባ ብሎ። እሺ ችግር የለውም። እና ስለ ስጦታክ አመሰግናለሁ። አንተ ከምትሰጠኝ ቪዝ ይልቅ ፈጣሪ የሰጠኝ 2 እግር ጤነኛ ስለሆነ እሱን እያመሰገንኩ በሱ ብኖር ይሻላል። ልክህን በቁስና በቁሳቁስ በኮተት አታደርገው። የሰው ልጅ ዋጋ ተመን የለውም። ተመን አታውጣሽ። አንድ ሴት ለማጥበስ ወይም ለማግባት ስትል አንድ መኪና ልስጥሽ፣ አንድ ቤት ልስጥሽ ብለህ በዚህ አታታል። ራስህን አታታል። ከህሊና ወዴት ትሸሻለህ? ጸጸቱ ራሱ ረፍት ይሰጥሃል። እናት አለህ አይደል? እህት ባይኖርህ የተወለድከው ከሴት ነው። ሴት ልጅ በቁስና በቆራቅንቦ አትመዝናት። ሲናገሩ ብዙ ሰዎች አንዳንዴ የተፈጥሮ አደጋ እንደዚህ ያጋጠማቸው እኮ። እኔ እኮ የሚገርመኝ አሁንም እስካሁን እያወራሽ ያለሽው ለእኔ ያን ያህል ናቲንግ እና አየህ፣ የኦክሲጅን እጥረት ነው አይደል እንደሚያደርግ መድኃኒትህን አልያዝክም። ይሄን የኦክሲጅንህን በእጅ ብትኖረው ሰላም ትሆን ነበር። አየህ ኦክሲጅን እየተነፈስክ ያለውን እኮ ስላላመሰገንክ ነው የመጣብህ። አየህ የእሱን ነገር ታዩና ይልቁኑ ፈቃደኛ ከሆንሽ እዚህ የቆመች ቪክስ አለች፣ እሷን በስምሽ ላዘውርልሽ እና መታወቂያ ምናምን ብሰጪኝ ደስ ይለኛል። በስሜ ልታዘዋወርልኝ? ወይኔ ብዙ አለኝ ማለት ጥሩ አይደለም። ማግኘትንም ደበቅ አለች ማሚ። ምናልባት አንተ ቪትስን ስትመጻደቅባት የበለጠው ሊኖረኝ ይችላል። የሰው ልክ ሳታቅ የማንም ምን ነው የሰው ልክ አያውቅም አሉ። ስለዚህ ባየ ወሊና ሰውን ሲንበርባችሱ አንቀባጀቱ ለሆነ ማከኛ ተው ደንዳ ከናሽ ብዙ አለኝ ብሎ ማውራት ጥሩ አይደለም። አንተ አለኝ የምትለው በላይ ሊኖረኝ ይችላል። ሰውን ባለባበሱ ያርገው እውነት ደስ ይለኛል። አንቺ ኖሮሽ እንትን ብንል እንዲያውም ችርስ እንባባላለን። እኔ ያን ቀን አንቺ ኖሮሽ እንትን ያልሽ ቀን እኔ የሆነ ነገር እከፍታለሁ የእውነት ላንቺ ብዬ ማለት። በጣም አመሰግናለሁ። አሪፍ የቢዝነስ ፓርትነር ብንሆን ያዋጣናል። ሌላውን ፓርት ዝጋውና ብዙ ነገር ፋይናንሻል እንትኖችን አስተካክልልሃለሁ። ብዙ በሼር አብረን መስራት እንችላለን። ልክ ለልክ ብንተዋወቅ ጥሩ ነው። በጣም ደስ ይለኛል። እንደውም የጀመርኩት ፕሮጀክት አለና በሱ ምንስማማ ይመስለኛል። እንደዛ ዲል አድርገን አብረን መስራት እንችላለን። ጸባይ ካለክና ምናልባትም እንግዲህ የአይምሮ ማስተካከያ ኢንሹራንስ ያልከው ጋር ቀድመህ ከገባህ ማለት ምን ይላት ምን ቅር አለች። እሱ ልክ ነሽ እና ያ ነገር ያስማማል። ምን አለሽ?
baay'ee haasa'uunis faayidaan qabu afaan illee sutuma suta jedheen si qaraasisaa jechuudha. Maal jedhaa kun? አሁን በቃ ከአንቺ ጋር ከእንግዲህ ጸብ እንዳትፈጥሩ የመጣሁበትን አጀንዳ ጨርሼ ልሂድ። ከእንግዲህ ጸብ እንዳትፈጥሩ ሰላም ሁኑ። አብረን መስራትም መነጋገር የምንችልበት ወይ ሊኖር ይችላል። እኔ እናንተ ምርጥ እህትና ወንድሞች ነን። ከዚህ ያለፈ ነገር የለንም። ይሄንን እወቅ። የምታቅራራበትንም እዛው ይዘህ ማቅራራትና መንቀራራት ትችላለህ። የራስህ ጉዳይ አያገባኝም። ብቻ በእኔ ምክንያት ምንም አይነት ነገር እንዲፈጠር ስለማልፈልግ ነው። መልካም። የሱ ጉዳይ እኮ አልቋል እኮ የተዘጋ ፋይል ስለሆነ በዚህ በሶስት በሁለት ቀን ውስጥ ውጤትን ታያለሽ። ይሄንን የማታቆም ከሆነ ድጋሚ አንድ ጸብ ባንተና በሱ መሃል ከሰማሁ ድጋሚ እኔ እናንተ አይን ላይን አንተያይ።